በኢትዮጵያ ውስጥ የአቅሜ የፈቀደውን ያህል አስተዋጽኦ አድርጌያለሁ። በቃ አለፈ። እዚህ ሀገር መጥቼ አሁን ለራሴ ወዛደር ሁኜ እየሰራሁ ነው አይደል? የራሴን ኑሮ ለማሸነፍ አብዛኛውን ጊዜ በዛ ላይ እንትን ብዬ ነው። አልፎ አልፎ በማገኛቸው አጋጣሚ ሀገር ጉዳዮችን እሳተፋለሁ። አሁን ይሄንን እንትን እየተውኩት መጥቻለሁ። ወደ ሚዲያ መቅረብ ወደ ቤተሰብ በቃ የሚል ተጽዕኖ አለ። እንደዛ አይነት እንትኖች ያው የግድ ሲሆንብኝ ነው የምቀርበው እና በዚህ ምክንያት ምናልባት ሳልቀርብ ከቀረው የሱ እውነት ተደርጎ በህብረተሰብ ዘንድ እንዲወሰድ ፈልጎ ይሆን ብዬም እጠራጠራለሁ። መቼም እሱ የዋሸውን ውሸት አብሶም በዛ ቴዲ እንደው ማንም ኢትዮጵያዊ የሆነ ሰው በዛ በትግራይ ጦርነት ዘመን ያን ሁኔታ ሲከታተል የነበረ ሰው የትግራይን ህዝብ ጠቅላይ ሚኒስትር አብይ ህዝቤ ብሎ እንደራሱ ህዝብ ኮንሲደር አድርጎ ሊናገር ይችላል ብሎ የሚገምት ሰው ይኖራል ብዬ አልገምትም። ይህንን ለማታለል ከሞከረ ይታለላል ብሎ ከሞከረ ይህንን እሱ ያሰበበት አእምሮ ነው ሞኙና በተሟላ ሁኔታ ኢንቴንሽኑ ምን እንደሆነ አልገባኝም። ወይ በስሜት ተነስቼ እንድናገር ፈልጓል፣ ወይ ብናገር ደግሞ ለሱ ፌቨር የሚያደርግ ነገር ልናገር አልችልም። ለምን ምስክርነት እንደጠራኝ ራሱ አልገባኝም። እንደው እኔ የተወሰነ እንትን የምለው በስሜት ወጥቶ ከተናገረም ይሄ አሁን አሊያንስ ሊፈጠር ምናምን የሚለው በዛ ላይ ተጽዕኖ የሚያሳርፍ ነገር ሊናገር ይችላል ብሎ ነው። ዝም ካለ ደግሞ እንደ እውነት እሱ የተናገረው እንደ እውነት ይቆጠራል ብሎ አስቦም ሊሆን ይችላል። ኢንቴንሽኑን ሳያስብበት ደግሞ ዝም ብሎ ፓርላማ ላይ ትዝ ብሎት ይናገራል ብዬ አልገምትም። ካልኩሌትር ነው ይዞት ከቀረበው አጀንዳ አኳያ እና እሱ የሚያብራራበት እድል ወደፊት ካለ እናናግረዋለን። እንግዲህ በእኔ በኩል ይሄን ያለ የሚያስበት ነው ያደረብኝ በእውነቱ ለመናገር እና ይሄ ሰው በሰው አምሳል የተፈጠረ አውሬ ነው። የሰው ልቄት፣ የንብረት ውድመት፣ ይሄ አገር መጎዳት፣ መፍረስ፣ ያንዳንዱ አካባቢ ጭንቀት ውስጥ በገጠር በከተማ ያለን ይሄ ሁሉ አያሳስብም እና ከዚህ አኳያ እኔን ምስክርነት ሲጠራኝ ደግሞ ይበለጣል። እንዲሁ ዝም ብሎ ለዛ መድረክ እውነቱን ሊሆን ይችላል ተብሎ እንደው ሊያዝለት የተወሰነ ስሜት ሊፈጥር አስቦ ካልሆነ በስተቀር እኔ ይሄንን እሱ የሚለው ወደ ጦርነት እያመራ እየተንደረደረ ያለበትን ሁኔታ ልደግፍ የምችልበት ሁኔታ የለኝም። ባለፈው አብሬ የቆየሁባቸው ጊዜ ማፍረባቸው በህይወት ዘመን የማፍረባቸው የማዝንባቸው ጊዜዎች ናቸው ብዬ እንትን ብያለሁ፣ ተናዝዣለሁ አይደል? አሁን መልሶ ወስዶ እዛ ሲደበልቀኝ ይሄ ሰው ይዛ አሁን ሊሄድበት ያለው አካል እንደ ጦርነቱ አጋር አድርጎ ሊወስደኝ ይዛን ያህል ስሜት ነው የተሰማኝና አሁን በሱ ቁጥጥር ውስጥ ባለ ግዛት ውስጥ አይደለም ያለኸው። የፈለገውን ሊያስብላ አይችልም። አሁን ኢትዮጵያ ውስጥ ሆኖ ቢሆን አንድ ሰው አብይ አህመድ በምስክርነት ከጠራ